ሰላም ተማሪዎች፣ ውድ የቻናላችን ቤተሰቦች እንዴት ናችሁ? ሰሞኑን የሪሚዲያል አዳዲስ መረጃዎች እየወጡ ይገኛሉ። ያው እንግዲህ እናንተም የዩኒቨርሲቲ ምደባችሁን ማወቃችሁን ተከትሎ ከዚህ በኋላ ሞር እናንተ የጥሪያችሁ ጊዜ እስከሚጀመር ድረስ እናንተ ሞር ከዚህ በኋላ ማንበብ ይኖርባችኋል በሚል ምክንያት ስለ ሪሚዲያል ሞጁል ሪቪው ላደርግላችሁ መጥቻለሁ ማለት ነው። ስለዚህ በዛሬው ቪዲዮአችን ሪሚዲያል ሞጁልን የናቹራል ሳይንስ ማለት ነው ሪቪው የምናደርግ ይሆናል። በተጨማሪም ደግሞ የቻናላችን ግሩፕ ላይ ብትቀላቀሉ ቻናሉን ሰብስክራይብ ብታደርጉ የምታገኟቸውን ጥቅሞች፣ በተጨማሪም ደግሞ የተለያዩ የሪሚዲያል ዓመት ከ2014 ጀምሮ የነበሩትን ኤግዛሞች፣ በተጨማሪም ደግሞ የናቹራል ሳይንስ ፒዲኤፎችን የሞጁሉ ማለት ነው ኮርስ ኮንተንቱን ያዘው፣ በተጨማሪም ደግሞ የተለያየ እናንተን ይጠቅማሉ ተብሎ የተሰራ እያንዳንዱን ኮርሶች ላይ የሚከብዱ ቦታዎች ተብሎ የተሰሩ ቪዲዮዎች አሉ። ስለዚህ ቻናሉን ሰብስክራይብ ብታደርጉና ቴሌግራም ቻናላችንን ጆይን ብታደርጉ እንደዚህ አይነት ቤኔፊቶችን ታገኛላችሁ ማለት ነው። ይሄ ምንድነው እናንተን ለማገዝ የመጣ ቻናል ነው ማለት ነው። ስለዚህ በዛሬው ቪዲዮአችን በሪሚዲያል ሞጁልን የናቹራል ሳይንስን ሪቪው የምናደርግ ይሆናል ማለት ነው። ነገር ግን በቀጣይ ሶሻል ሳይንስን ሪቪው የምናደርግላችሁ ስለሆነ በተጨማሪም ደግሞ አምና ላይ በሪሚዲያል ፈተና ላይ ብዙ ነገሮች እንደነበሩና ብዙ ተማሪዎችም እንደወደቁ ይታወቃል። ስለዚህ እናንተም ደግሞ ፌል እንዳታደርጉና ይህንን ኦፖርቹኒቲ ሉዝ ላለማድረግ የሚጠቅሟችሁን ቲፖች፣ በተጨማሪም ደግሞ እኔም ደግሞ ከዚህ ሪሚዲያል ተማሪ በነበርኩበት ሰዓት የጠቀመኝን እና የተለያዩ ቲፖችን የምታገኙበት ስለሆነ ይህ ቻናል በቀጣይ እንደዚህ አይነት ቪዲዮችን እንድታገኙ እስቲ ዛሬ ሰፖርታችሁን እንፈልጋለን ማለት ነው። በቀጣይ እንደዚህ አይነት የተለያዩ ቪዲዮች ስለምንለቅ የእናንተን ሰፖርት ስለምንፈልግ እስቲ ቪዲዮን ላይክ በማድረግ እና ቻናሉን ደግሞ ሰብስክራይብ ያላደረጋችሁ አብዛኞቻችሁ በቪው ብቻ ነው አይታችሁ የምትወጡት። ስለዚህ ቻናሉ ሰብስክራይብ እንድታደርጉ ቪዲዮንም ደግሞ የዛሬው ላይካችሁ ከዚህ በኋላ ሞር ለእናንተ ጠቃሚ ኮንተንቶችን እንድንሰራ ያግዘናል ማለት ነው። ስለዚህ ቪዲዮን እስከ መጨረሻው እንድታዩና ቪዲዮን ደግሞ ላይክ በማድረግ እስከ 300 ዛሬ እስከ 300 ላይክ በማስገባት ላይክ በማድረግ እንድትጀምሩ ላችኋለሁ ማለት ነው ቪዲዮ። ስለዚህ ሪቪው የምናደርግላችሁ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ ላችኋለሁ፣ ቪዲዮንም ደግሞ ላይክ እንድታደርጉ ላችኋለሁ። በቀጥታ ወደ መረጃ የሪሚዲያል ሞጁልን በተመለከተ ማለትም በተለይ በናቹራል ሳይንስ የምትማሩትን የትምህርት አይነቶችን ሪሚዲያል ወደ ፍሬሽማን በሚል ፕሮግራም በዚህ ቪዲዮ ማለት ነው እንዴት መሄድ ማንበብ እንዳለባችሁና ናቹራል ሳይንስ ላይ ደግሞ የሚካተቱትን የትምህርት አይነቶች ሊስት አድርጌላችሁ ነበረ። ስለዚህ በዛሬው ደግሞ እነዛ ሊስት ከተደረጉ ትምህርቶች ውስጥ 5ቱን ሪቪው የምናደርግ ይሆናል። በተጨማሪም ደግሞ እንዴት ዶክመንቶቹን ቴሌግራም ቻናላችን ላይ እንደምታገኙ፣ በተጨማሪም ደግሞ ከ2014 ጀምሮ የተለያዩ ኤግዛሞችን ስለምንለቅላችሁ ከአሁኑ እንግዲህ እናንተ የሪሚዲያል ፕሌስመንታችሁን ካወቃችሁ አይቀር አንዳንዶቻችሁ እስከ 2 ሳምንት ሌሎቻችሁ ደግሞ እስከ 2 ወርም የምትቀመጡ አለ ዩኒቨርሲቲዎች ጥሪ ከማድረጋቸው በፊት። ስለዚህ ይህን ዩኒቨርሲቲ ጥሪ ከማድረጉ በፊት እናንተም ደግሞ ሞር ቁጭ ብላችሁ የምታነቡበት ጊዜ ስለሆነ የተለያዩ ሪሚዲያል ሞጁሎችን እዛ ላይ ለቅቄላችኋለሁ ማለት ነው። ስለዚህ ባለፈው በለቀቁት ቪዲዮ ላይ የተለያየ የትምህርት ኮንተንቶችን ባለፈው በለቀቁላችሁ ቪዲዮ ላይ ሪሚዲያል በናቹራል ማለት ነው በናቹራል ስትሪም የምትማሩትን የትምህርት አይነቶች ዘርዝሬላችሁ ነበረ። ስለዚህ ሁሉም የተዘረዘረው ሳብጀክት ላይ እያንዳንዱ ሞጁል ተቀምጦላችኋል ገብታችሁ እንድታዩ እና ይህ ሞጁል ከአምና ጀምሮ ማለትም ከ2017 ጀምሮ እንደተቀየረ ይታወቃል። ይህም ምንድነው ከባለፈው ዓመት የሪሚዲያል ተማሪዎች 2016 ላይ ሲማሩ የ12ኛ ክፍል የተማሩበት መጽሐፍ በኒው ካሪኩለም ውስጥ ስለሆነ መቀየር ስላለበት 12ኛ ክፍል በኦልዱ ስላልተማሩ በጣም ኬዎስ የፈጠረው ነገር ነበረ። እንደውም አብዛኛውን አስታውሳለሁ ከምንድን ነው የምናነበው ከኦልዱ ነው ከኒው ነው። ኒው ደግሞ የመጣው በቅርብ ጊዜ ስለሆነ የትምህርት ቤት አስተማሪዎቻችን ወይም ደግሞ የግቢዎቹ አስተማሪዎች እያስተማሩበት አይደለም፣ ግቢ ይህንን ካሪኩለም አፕላይ አላደረገም እንዴት ነው በሚል በጣም ብዙ ኬዎሶችን እንደፈጠረ እኔ ራሴ ተመልክቼ ነበርና ስለዚህ ዘንድሮም ደግሞ እናንተም እንደዚህ አይነት ከመረበሽ ካሁኑ ነው ሁለቱንም የኦልድም የኒው ካሪኩለምም ለምንድን ነው ሁለቱንም የምትጠቀሙት? እናንተም የ9ኛ እና 10ኛ ክፍል በኦልድ ካሪኩለም ስለተማራችሁ ኦልድ ካሪኩለሙን እየተጠቀማችሁ ሁለቱን ደግሞ 11ኛ ክፍል እና 12ኛ ክፍል በኒው ካሪኩለም የምትዘጋጁ ይሆናል ማለት ነው።
ያው እንዳልኳችሁ ቴሌግራም ቻናላችንን ጆይን ብታደርጉ በጣም ብዙ ቤኔፊቶችን ታገኛላችሁ። ከነዚህም መሀል ሪሚዲያል አመታችሁ ላይ በተለያየ ቻናሎች የተሰሩ ቪዲዮዎችን ማለትም እናንተን ሊያግዙ ኮርስ ሞጁላችሁን ሲምፕሊፋይ ለማድረግ የተሰሩ የተለያዩ ቪዲዮዎች አሉ። እነሱን በነፃ አክሰስ የምታደርጉበት መንገድ ስለሆነ ሌሎች ቻናል ጋር ገብታችሁ ለአንዴ ብቻ በመከፍሉበት በ700 አካባቢ ገብታችሁ የምከፍሉትን ሳታወጡ በነፃ ቻናላችን ላይ በመግባት የተለያዩ ቪዲዮዎችን ከሪሚዲያል ጋር የተገናኘ ሞር እናንተን ለማገዝ ሲባል የወጡ ቪዲዮዎችን ሼር የምናደርግበት ስለሆነ ቻናሉን ብትቀላቀሉ ሞር እናንተን ቤኔፊት ያደርጋችኋል ማለት ነው። በተጨማሪም ደግሞ አንዳንድ ከራሴም ኤክስፒሪየንስ በተጨማሪም ደግሞ ሪሚዲያል አምና ከተማሩ ተማሪዎች እና አሪፍ ውጤት አምጥተው ካለፉ ተማሪዎች አንዳንድ ኤክስፒሪየንሶችንም ሼር የምንደራረግበት ስለሆነ ቻናሉን ሰብስክራይብ ብታደርጉና ቴሌግራም ቻናላችንንም ደግሞ ጆይን ብታደርጉ በጣም ቤኔፊት ትሆናላችሁ። ብዙዎቻችሁ ቪዲዮን አይታችሁ ብቻ ነው የምታልፉትና ቴሌግራም ቻናል ላይ ገብታችሁ ሞር እነዚህ አይነት ነገሮችን ብትከታተሉ ላሉ አብዛኞቹ ኮሚትመንት የላቸውም ተማሪዎቹ በጀስት ቪዲዮ ስለመጣ ብቻ አይታችሁ የምታሳልፉ ስላልሆነ ቴሌግራም ቻናሎቹን ጆይን ብታደርጉና እዛ ላይ ያሉ ሞጁሎች አውርዳችሁ ማንበብ ብትጀምሩ ማለትም ሪሚዲያል አልፋችኋል። ስለዚህ ሄዳችሁ አንድ አመት ከማቃጠል አሁኑኑ ከዚሁ ጀምራችሁ ማንበብ ጀምራችሁ በኋላ ላይ ከሚመጣው የመጨረሻ ሰዓት ላይ ላስት ሚኒት ላይ ከሚመጣ መጨናነቅ ራሳችሁን ለመቆጠብን በሚል በተለያየ ምክንያቶች አሁኑኑ ብታነቡ ሰጀስት አደርጋችኋለሁ ማለት ነው። ስለዚህ ቴሌግራም ቻናላችን ላይ እንደምታዩት በጣም ብዙ መረጃዎች አሉ። እንደዚህ ፒዲኤፎች እያንዳንዱ በቻፕተር ደግሞ በተለያዩ የግቢ አስተማሪዎች የተዘጋጀ ኮርስ ወይም ደግሞ አጠር አድርጎ የተዘጋጀ ኖት ስላለ በጣም ነው የሚጠቅማችሁ። እኔ ብገቡ ሰጀስት አደርጋችኋለሁ። ስለዚህ በቀጣይ ደግሞ ቪዲዮዎችንም ስለምንለቅላችሁ እስቲ የእናንተን ኮሚትመንት ለማየትም በተጨማሪም ደግሞ ምን ያህል ፍላጎት እንዳላችሁ ለማየት እስቲ ዛሬ ኮሜንት ላይ ጻፉልኝ። በተጨማሪም ደግሞ እስቲ ቪዲዮውን እንዳልኳችሁ መግቢያ ላይ እስከ 300 ላይክ ድረስ አስገቡን። በተጨማሪም ደግሞ ቴሌግራም ቻናላችን ላይ ጆይን አድርጉ። የምታዩት የተለያየ ኮርሶች የምታገኙበት ነው። የተለያየ መረጃዎች ይለቀቃሉ። በተጨማሪም ነው ፒዲኤፎችን፣ ሞጁሎችን፣ የተለያዩ ኤግዛሞችን መልቲፕል ቾይስ አለ። በጣም ብዙ ጥያቄዎችን ፕራክቲስ የምታደርጉበት ስለሆነ ሪሚዲያል አልፋችሁም ድጋሚ ከምትወድቁ እናንተም ተጠቃሚ ትሆናላችሁ። ለምሳሌ አሁን የሪሚዲያል ባዮሎጂ ስናይ ይሄ የወጣው አሁን ኮርስ ኮንተንቱ ለ4 ሰዓት ነው፣ በሳምንት 6 ወር ነው የሚሰጣችሁ። የኮርስ ኮንተንቱ ይሄኛውን ይመስላል። ከዛን ሙሉ ይሄኛው ሲሆን በተጨማሪም ደግሞ እያንዳንዱ ስር ምን እንደምትማሩ ስለተጻፈ እናንተ ይሄንን እየወሰዳችሁ ብቻ ከሃይ ስኩል ትምህርታችሁ ከሃይ ስኩል መጻፍቶቻችሁ ወይም ማገዣ መጻፍ ላይ ማንበብ ነው የሚኖርባችሁ ማለት ነው። ስለዚህ በቀጣይ ደግሞ ሌላ ጊዜ እስቲ የዛሬ ኮሚትመንታችሁን ካየው በኋላና ምን ያህል ፍላጎት እንዳላችሁ ካየው በኋላ በቀጣይ ደግሞ ሪሚዲያል ወደ ግቢ ስትገቡ ጊዜው ሲደርስ ምን ይዛችሁ መሄድ እንዳለባችሁና በተጨማሪም ደግሞ ከራሴም ኤክስፒሪየንስ እና ከተማሪዎችም ካገኘሁት ኤክስፒሪየንስ አንድ ላይ በማድረግ ስለ ሪሚዲያል አንድ ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ ቻናሉ ሰብስክራይብ እንድታደርጉና ጆይን እንድታደርጉ ይሄን እድል ራሳችሁን እንዳታስመልጡ ላለው ማለት ነው። ሰብስክራይብ እንድታደርጉ እንዲህ አይነት ፈጣን መረጃዎችን የምታገኙበት ቻናል ስለሆነ ሰብስክራይብ እንድታደርጉላችኋለሁ ማለት ነው። የዛሬው መረጃችን ይህን ይመስል ነበር። ቪዲዮን ላይክ እንድታደርጉ ሼር እንድታደርጉ